የሰሙነ ሕማማት ሰኞ እንጾተ ቤተ መቅደስና መርገመ በለስ የተፈጸመበት ዕለት ነው። የሆሳዕና ዕለት ቢታንያ ያድራል። በማግስቱም ከቢታንያ ሲወጣ ተራበ። ቅጠል ያላትንም በለስ ከሩቅ አይቶ ወደ በለሲቱም ቀረበ። ነገር ግን ከቅጠል በቀር እንዳችን ፍሬ አላገኘባትም። ካሁን ጀምሮ ማንም ከአንቺ ፍሬ አይብላ ብሎም ረገማት። በለስ የተባለች ቤተ እስራኤል ናት። ፍሬ የተባለች ሃይማኖት ምግባር ናት። ከእስራኤል ፍቅርና ሃይማኖት ምግባርንም ፈለገ፣ ነገር ግን አላገኘም። እስራኤል ሕዝበ እስራኤል በመባል እንጂ ደግ ሰው አይገኝብሽም ብሎም ረገማት። በመርገብም ምክንያት እርሱ ከለያቸው በስተቀር ደግ ሰውም ጠፋባት። አንድም በለስ ኦሪት ናት። በዚህ ዓለም ስንፍና ቢያገኛት ኦሪትና ነቢያትን ልሽር አልመጣሁም ልፈጽም እንጂ በማለትም ፈጸማት። ጸበለስም ፍሬ ባንቺ አይሁን አላት። አንድም በለስ ኀጢአት ናት። የበለስ ቅጠል ሰፊ እንደሆነች ኀጢአትም በዚህ ሰዓት ሰፍታ ሰፍና አገኛት። በለስም ሲበሉት ይጣፍጣል፣ ቆይቶ ግን ይመራል። ኀጢአትም ሲሰሩት ደስ ደስ ያሰኛል፣ ኋላ ግን ያሳዝናል። ወደ እርሷም ሂዶ ማለትም ከኀጣን ጋር ዋለ። ኀጥእ ከመባል በቀር አንደበቱ ሐሰት በሰውነቱ ክፋት እንዳልተገኘበት ለማመላከት ፍሬ አላገኘበትም አለ። የዕዳ መጽሐፋችንን ደመሰሰ ብሎ ቅዱስ ጳውሎስ በቆላስይስ መልእክቱ እንደተናገረ ደብዳቤያችንን አጥፍቷል። የአይሁድን ግርማ ወይም የሚያስፈራ የሚደነፋ ፊት በመስማቱ በማየቱ ያጋንንትን ፊት ላየንበት ዓይናችን ቤዛ ሆኖልናል። የአይሁድን ይሰቀል ይሰቀል የሚል ድምፅ ስለሰማው ጆሮ ያጋንንትን ማስፈራራት የሰማንበትን ያንን ድምፅ ቤዛ ሆኖልናል። እሱ ስለተገረፈ በሕማም 5500 ዘመን በሞት የተገረፍነውን ግርፋታችንን አርቋል። ስለ መራቆቱ ከጸጋ ተገፈን የነበርነውን ወደ ጸጋ መልሶ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል እንዳለ ቅዱስ ጳውሎስ በጥምቀት እሱን ለመልበስ አብቅቶናል። በመራቡ ምክንያት ቅዱስ ሥጋውን ክቡር ደሙን አጥግቦናል። ተጠምቶ ሐሞት እንደጠጣ ለእኛ መራራ ሞትን አርቆልናል። ስለተቸነከረ ተቸንክረንበት የነበረውን የሞትን ችንካር የሞትን መውጃ ሰብሮልናል። ጸልዩና ተጸልዩ የሚል ስለሌለ መልክም ሊሆን ይችላል፣ ውዳሴም ሊሆን ይችላል። ብትጸልዩ መልካም ነው ክርስቲያኖችና በዚህም መከራከር ስለማይገባ ነው የማነሳው። መጨረሻ ላይ የማነሳው ሰላምታ ነው። ሰላምታ ሰላም መባባል ይቻላል፣ የይሁዳ ሰላምታ ይሆንብናል ብለው የሚያስቡ ሰዎች አሉ። የይሁዳ ሰላምታን እና የሰውን ሰላምታ ምንጊዜም ቤተክርስቲያን ስታወግዛችሁ ትኖራለች። በየትኛውም ጊዜ የይሁዳ ሰላምታ የሚያቀርቡ ሰዎች አሉ እኮ። ይሄ ማለት ተንኮል ያለበት ፍቅር የሌለው ግን ደግሞ ላዩ ፍቅር የሚመስል ሰላምታ ማለት ነው የይሁዳ ሰላምታ። በእንዲህ አይነት አኗኗር የሚኖሩ ሰዎች እኮ አሉ። እንዲህም እየኖሩ ግን በዚህ ሳምንት ክርክር ሲያነሱ ይታያል። እና የተወደዳቸው እግዚአብሔር ቤተሰቦች ሰላምታው በራሱ የሚጎዳው ነገር የለውም እና ከይሁዳ ሰላምታ የራቀ ነው የኛ ሰላምታ፣ ምንም ጥርጥር የለውም። በዕለተ ሐሙስ ብቻ ግን በግብረ ሕማማት እንደተጻፈው ከሰላምታ ይከልከሉ የሚል ንባብ ተጽፎ ይገኛል። ከዚያ ያለፈ ግን አሁን እንደው የዛን ቀንም ቢሆን አድርገውት ቢገኙ ምዕመናን ኃጢአት ነው ማለት ግን አይደለም እና በዚህም እንዳትከራከሩ እንዳትጨናነቁም ነው ይህንን መናገሬ። ከዚያ ውጭ በመጨረሻ አንድ ልበል። በዓላት ቢኖሩ በዚህ በሰሙነ ሕማማት መስገድ ይገባል ወይስ አይገባም ብላችሁ የምትጠይቁ ሰዎች አላችሁ። በሰሙነ ሕማማት ስግደት የሚከለክል ምንም አይነት ነገር የለም። በሰሙነ ሕማማት በ5500 ዘመን ውስጥ እንደነበሩ ሰዎች ሆነን ነው የምንሰነብተውና በ5500 ዘመን እንደነበሩ ሰዎች ሆነን መስገድ አለብን። በዓሉን እኮ የምናከብረው በስግደት ነው። በዚህ ወቅት ያሉ በዓላት በሙሉ የሚከበሩት በስግደት ነው። ሌላ ጊዜ ቢሆን በቁርባን በቅዳሴ በማህሌት እናከብራቸዋለን። አሁን ግን ማህሌቱም ቁርባኑም ቅዳሴውም የለም። የምናከብረው በምንድን ነው? በስግደት ነው ማለት። ለዚህም ነው ከጌታ 9 ታላላቅ በዓላት መካከል አንዱ ዕለተ ስቅለት ነው። ስቅለትን በስግደት ነው የምናከብረው። ታዲያ ከዚህ የሚበልጥ እኮ በዓል የለም። የሚካኤል የማርያም እንዳንሰግድ ማን ነው የሚከለክል? እና ይሄ ምናልባትም ከእውቀት ማነስ የተነሳ ክርክር ካልሆነ በስተቀር ምንም የሚያከራክር ነገር አይደለም። በቤተክርስቲያናችን ሊቃውንትም ዘንድ በጥንታውያን መምህራን ዘንድ አይከለከልም። መስገድ ይገባል፣ ልትሰግዱ ይገባል። ስንፍና ካልሆነ በስተቀር ሌላ የሚከለክለን ነገር የለም ለማለት ነው። የተወደዳችሁ እግዚአብሔር ቤተሰቦች ይህን ሳምንት
መድኃኒታችን ኢየሱስ ክርስቶስ መከራ የተቀበለበት ነውና መከራውን በመሳተፍ በህሊናችን አብረን በመሰቀል የመከራው ተሳታፊዎች ከሆን የበረከቱን ተካፋዮች እንሆናለንና ከበረከተ መስቀሉ እንዲያሳትፈን እግዚአብሔር ፈቃዱ ይሁንልን። እግዚአብሔር ይስጥልኝ።